Welcome to ONN, the Oromia News Network. The ONN mission is to create the best news experience and to present Oromo and Oromia-related news as it unfolds. We deliver unparalleled perspectives across a multitude of topics, all anchored on the freedom of the Oromo people. We present all subjects with respect and dignity, without discrimination against any perspectives or ideas. We deliver accurate information because we're devoted to gaining the trust of our audience. Thank you for listening to Oromia News Network. Make sure to tune in again next time. Kedida Show. Wayee, Dr. Kedida Show. Like, subscribe gochu. Hindagatina. Dr. Kedida. ተመልካቾቻችን ይህ የዶክተር ከዲዳ ሾው ነው። የዶክተር ከዲዳ ሾው በተለያየ ቀናት በኦሮሚያ ኒውስ ኔትወርክ ኦኤንኤን ላይ የተለያዩ እንግዶችን ይዞ የሚቀርብ ነው። ዛሬ መደበኛ እንግዶችን ይዤ ቀርቤያለሁ። እነሱም ዶክተር ሩንዳሳ ሼቴና አቶ አህመድ ሰዮ ናቸው። ሁለታችሁም የዶክተር ከዲዳን ሾው ጥሪ ተቀበላችሁ እንኳን በደህና መጣችሁ። እናመሰግናለን ዶክተር ይብሳ። እኔ ማመሰግናለሁ ስለጋበዝከን። እሺ አሁን ወደ ውይይታችን ስንገባ አሁን እንደምታዩት ባለፈው አሁን ሳምንት ሆኖናል መሰለኝ ከተገናኘንና ከተወያየን በተለያዩ ሚዲያዎች በሶሻል ሚዲያም በመንግስት ሚዲያም በግለሰብ ሚዲያዎችም አሁን ብዙ ቶፒክ ሆኖ የሚወራው ስለ አዲስ አበባ ሁኔታ ነው። አንዳንድ ግለሰቦች እንዳውም መጥፎ የአክራሪነት አዲስ አበባ የኛ ነው ኦሮሞ ምንም ጥቅም ሊያገኝ አይችልም ኦሮሞ ጥቅሙን ከአዲስ አበባ ምንም አታገኝም ብሎ ካልወሰነ እንዳው ምርጫ ውስጥ መግባትም የለበትም አዲስ አበባ መምራት የለበትም እያሉ ነው። እነኚህ ግለሰቦች በተለይ በኦሮሞ ደም ኦሮሞ ስንት ኦሮሞ ወጣቶች ሞቶ እነሱን ከእስር ቤት ከእድሜ ልክ እስር ቤት ያወጣቸው አሁን የኦሮሞ ጠላት እየሆኑና በኦሮሞ ላይ ቅስቀሳ ያደረጉ ነው። ይሄ ደግሞ በኢትዮጵያን ለመገንባት አንድ ኢትዮጵያ የምትባለውን ለመገንባት ምንም ምቹ ሁኔታን እየፈጠረ አይደለም። እንዳውም ኢትዮጵያ የምትባለው ሀገር ለማፍረስ እየተዘጋጁ ይመስላል በኦሮሞ ስም። ይሄንን እንዴት ነው የምትመለከቱት? ከዶክተር ሩንዳሳ ልጀምርስ። እሺ አመሰግናለሁ። ይሄ ጥያቄ መቼም ከጥፋቱ ከነዚህ እኩይ አስተሳሰቦችን ወይንም አይዲያዎችን ከሚሰነዝሩ ሰዎች ሳይሆን ከኦሮሞ ነው ከኛ ካንተ ነው። አንደኛ የራሴ ያለኝን ንብረት የራሴ የሆነን ነገር ለድርድር አቅርቤ ልዩ ጥቅም ይኖረኛል በራሴ በዚያውን በመኖርበት ቤት ውስጥ ልዩ ጥቅም ይኖረኛል ብዬ ለኮንስቲቲዩሽን ዲቤት ማቅረብ ራሱ ስህተት ነው። ይሄ እንግዲህ ኦፒዲዮ ስህተት ነው። ቀደም ብሎ ወያኔ ለራሱ ፖለቲካ ፍጆታ ብሎ ነው ያንን ያደረገው። የሆነው ግን እኛ አንደኛ አዲስ አበባ የሚባል እኔ በነገራችን ላይ አላቅም ፍንፍኔ ለማለፍ ፈልገን እንደሆነ አላቅም ፍንፍኔ ነው መሰለኝ ስምትናገረው አዲስ አበባ የኮሎኒያል ስም ነው አልቀበለው። ሁለተኛ የኔ የሆነን ነገር የራሴን ያለኝን ንብረት ልዩ ጥቅም አለኝ የለኝም እከሌ ቮት ያደርጋል አያደርግም ሜር ማን ይሁን ማን ነው እዛ ውስጥ መግባትም የለብኝም። እንደዛ አይነት ወሬ ውስጥ የራሴ ስለሆነ የራሴ ነው። ፍንፍኔ የማን ይሁን ማን ይኖርበታል አይኖርበትም የሚባለው ወሳኙ እኔ ነኝ። ኢትዮጵያን በተመለከተ የኢትዮጵያን ለመገንባት ብለላልከው እኔ እንጃ እንግዲህ ኢትዮጵያ የሚባል ነገር እንዴት ነው የተጀመረው ወደሚል እንኳን ብንሄድ again የኮሎኒያል ማስተር መቀመጫ ነው ምኒልክ ማለቴ ነው። ምኒልክ ሲመጣ ደግሞ እንደ አውሮፓውያኖች ለምሳሌ የአውሮፓ ገዢዎች የአውሮፓ ቅኝ ገዢዎች ከነበሩበት ቦታ ከአውሮፓ ተነስተው ወደ አፍሪካ ወደ ኢንዲያ ወደ ባሃማስ ላቲን አሜሪካ የሄዱት ቅመማ ቅመም ፍለጋ ምክንያቱም ዩሮፕ
ስለማይበቅሉ እነዛ ቀመማ ዛፎች ያንን ፍለጋና ገንዘብ ለማግኘት ነው በአንጻሩም ደግሞ የተወሰነ ባህል ቢያጠፉ ብዙ ጥቅሞች አምጥቷል ከራሳቸው ጋር ያመጣቸው ተራማጅ ባህሎች ያ ለምሳሌ ዛሬ ዚምባብዌ ወይ ሳውዝ አፍሪካ ኬንያን ብንመለከት የአውሮፓኖች መምጣት ያተረፈ የትምርት ለምሳሌ የትምርት እንትኖች መዘርጋት መንገዶች ኢኮኖሚ መዘርጋት ትራንስፖርቴሽን በዩሮፕ እና በተለያየ ዓለም ዙሪያ መሄድ ኢንዲያንና አፍሪካን ማገናኘት ያ ለዛሬው ግሎባላይዜሽን ኮንትሪቢዩሽን አድርጓል በተገላቢጦሽ ግን እንደምንልክ ያለው አይነት ፈረስና በቅሎ እና አህያ ለመስረቅ ከነበረበት አካባቢ ተነስቶ ካንድ ወረዳ ተነስቶ ህዝብን እየገደለ ቤት የሚዘርፍና ከብት የሚዘርፍ ከዛ ካባገኘው ዘረፋ ጠመንጃ አግኝቶ በኋላ ዝርፊያውን ያስፋፋን ሰው ከነዚህ ኮሎኒያል አፍሪካን ኮሎናይዝ ካደረጉ ሰዎች ዘርፍ እንኳን አቁመን የነሱ ርዝራጅና ደጋፊዎች ደግሞ እንደ ሰው እንዳዋቂ አንስተን ከነሱ ጋር መነታረክና አንካሳላንታ ውስጥ መግባቱ I think የራሳችንን ጊዜ ማቃጠል ይሆናልና ባጭሩ የኛ የሆነን ነገር የኔ ነው ማንንም አገባው ኢትዮጵያ የሚገነባም ደግሞ ስርዓት ነው ስርዓት መገንባት ማለት ደግሞ ከነዚህ ሰዎች ጋር ስርዓት አይገነባም አላዋቂዎች ናቸው ስርዓት ምን እንደሆነ አያውቁም ህግ ምን እንደሆነ አያውቁም የሰባዊነት ምን እንደሆነ አያውቁም ኩራት የመንፈስ ኩራት ምን እንደሆነ አያውቁም እነዚህ ጨርሶ ስማቸው ሊነሳ የማይገባቸው የተወሰነ አቴንሽን ለማግኘት በዚህ በስመ ኦሮሞ ወይ ስመ አማራ ተነሳስተው ራሳቸውን አንድ ቻፕተር አንድ የሆነ ወደ ፊት ለፊት አውጥተው ሰው ለመምሰል የሚንቀዠቀዡ ተራ ሰዎች ናቸው ብዬ ነው ማስበው እግዚአብሔር ይስጥልኝ አቶ አህመድ ሳይዮ ሶስ ምን ይላል አመሰግናለሁ ዶክተር ኢብሳ በመጀመሪያ ከ26 አመት በኋላ ነው አማርኛ የምናገረው አንዳንድ ጊዜ ቃላቶች ቢያጥሩኝም ይቅርታ ጠይቃለሁ አይ ሩንዳሳ ያበድራል ምንም እኔ በሁለት መልኩ ነው ትንሽ ለይተን እንመልከት የሚለው የአዲስ አበባን ጉዳይና የኢትዮጵያን ጉዳይ ዶክተር እንዳሳ አስቀምጦት የአዲስ አበባ ጉዳይ የሚያሳዝነኝ ነገር ቢኖር ዛሬ ለዛች ከተማ ተቆርቋሪ ነን ባዮች የዛችን ያገር የወደፊት እጣና ፋንታ ደጋፊዎች ነን ባዮች በተለይም ግንቦታዊ አስተሳሰብ ያላቸው የአዲስ አበባን ከተማ የኦሮሞን ህዝብ የትግስት ማስጨረስ ብቻ ሳይሆን የወደፊት ያገሪቷንም የማብሮ የመኖር እጣና እድል የማበላሸት ላይ ዘመቻ በማድረግ ላይ የሚገኙ ይመስለኛል ለምን ብትል ታሪካዊ እውነታና አንጻራዊ ነባራዊ ሁኔታዎችን ከጎንና ጎን አድርገን ማየት እጅግ ተገቢ ነው ለምን አዲስ አበባ መቼ ነው የተመሰረተችው አዲስ አበባ መቼ ነው የተባለችው በአዲስ አበባ ዙሪያ የነበሩት እነ ጉለሌ የት ሄዱ ጉለሌ ቦታን የሚያውቁት ዛሬ በአዲስ አበባ ዙሪያ ሰፍሮ የነበሩት እነ ገላን የት ገቡ መድረሻቸው ያልታወቀ አድራሻ ያለላቸው ከናካቴው ጠፍተዋል ከመቶ አመታት በላይ የኦሮሞ ህዝብ ለዛች ሀገር ለዛች ከተማ ማዳበሪያ ሆኖ መሬቱ ተነጥቆ እሱ ዘበኛ ባለቤቱ ገረድ ነው የሆነችበት እንግዲህ እግዚአብሔር ያሳይ ዛሬ ምሁር ነን ባዮች ከዛ ብሔረሰብ አብራክ የወጡ የሌላውን የሰለጠነ አገር ተራምደው ከህዝብ ሌሎች ህዝቦች በፊት ዕውቀትን አግኝተው ከአሜሪካና አውሮፓ
አገር ተዘዋውሮ ሌሎች የሰለጠኑ አገሮች እንዴት እንደሚኖሩ ያዩ ህዝቦች ዛሬ ወደ አገር ተመልሰው በእንካ ሰላምታ የአንድን ህዝብ መብትና በነጻነት ለመንፈቅ ሲሯራጡ ማየት እጅግ በጣም ያሳዝናል። የአዲስ አበባን ጉዳይ በቀላሉ መሰል አገሮችን ማየት ይቻላል። ለምሳሌ የቤልጂክ ዋና ከተማ የሆነችን ብራሰልስ እንመልከት። የብራሰልስ ከተማ ያለችው በማመዱር ውስጥ ቤልጂክ የተመሰረተችው ከሁለት ትላልቅ ብሔረሰቦች ነው፣ በዋሉኔና በብራባንት ነው። ፍሌሚሽ ነው። ፍሌሚሽ የፍላንደርስ የሚሉት ፍሌሚሽ የዳች ቋንቋ ተናጋሪ ናቸው። ዋሉኔ ፈረንሳይ ናቸው። ብራሰልስ ግን ውስጥ ያለችው ብራባንት የሚባለው ፕሮቪንስ በፍሌሚሽ ግዛት ውስጥ ነው ያለው። የዛም ወደ ኋላ ተመልሶ ማየት ይቻላል። በካናዳ ተመልከት። ኦታዋ ካፒታል ሲቲው የት ውስጥ ነው ያለችው? ለምን አዲስ አበባ ወይ ፊንፊኔ ከኦሮሚያ ክልል እንደተነጠቀች መቼ እንደሆነ እናውቃለን። ቀደም ዶክተር ሩንዳሳ አስቀምጧል። ለራሳቸው ጠቀሜታና ፖለቲካ ፍጆታ ብቻ አይደለም። ያን ያደረጉበት መሰረታዊ ጥያቄ መሰረታዊ ፖይንቶች አሏቸው። ዛሬ እነኚህም ግንቦታዊ አስተሳሰብ ያላቸው የሚጫጫሁበት ዋናው ምክንያት ምንድነው? ኢኮኖሚ ነው። ለምን ቢባል ከአጼዎች ዘመን ጀምሮ አዲስ አበባ እንደ ዋና ከተማነት ወይ አንድ ከተማ ብቻ ሳይሆን እንደ ሀገሪቱ የኢኮኖሚ የስልጣን ኃይል ተደርጋ ነው የተዘረጋቸው። ሌሎች አካባቢዎች እንዳይገናኙ የንግድ፣ የትምህርት፣ የማናቸው ማዕከል እንድትሆን ነው የተደረገው። እንመልከት። ከሐረርጌ ተነስቶ አዲስ አበባ ነው የሚወስደው። ጎኑ ያለው ባሌ ከሁለቱም የሚያገናኝ መንገድ የለም። ከባሌ ተነስቶ አዲስ አበባ፣ ከወለጋ አዲስ አበባ፣ ከሲዳሞ አዲስ አበባ ከማናቸው ዛሬ እንደዛ አይነት ስርዓት በመዘርጋቱ የተነሳ የሀገሪቱ ሀብት ከ75% በላይ በዛች ከተማ ውስጥ የተጠራቀመ። ያንን ከተማ የተቆጣጠረ የሀገሪቱ ተቆጣጣሪ ነው። እንግዲህ ይህን ያደረጉበት መሰረታዊ ምክንያቶች አሉ። ወያኔ መንግስት መጥቶ ለ27 ዓመት በዛው መሰረት ነው የቀጠለው። ይህ አበሻዊ አስተሳሰብ ነው። ለወደፊቱስ ለምን ከተረጠቀበት ይህ የኢኮኖሚ ኮንሰንትሬሽን የኢኮኖሚ ኃይል የኢኮኖሚና ምጣኔ ሀብታዊ ጥርቅም በዛች ከተማ ውስጥ በመከማቸቱ የገቢ ምንጭ ሆነች። እንዴት ፊንፊኔ ብቻ አይደለም፣ አዲስ አበባ ብቻ አይደለም። አሁን ወስደው በየትኛው የፌደራል መንግስት ከተማ ተብላ ከኦሮሚያ ክልል ውስጥ ተወስዳ እንደገና በአካባቢ ለማስፋፋት ሲፈልጉ በአካባቢ ያሉት ልዩ ዞን ተባለች። ለምን? ይህ ዛሬ ግንቦታዊ አመለካከት ያላቸው የዚችን ከተማ ማንነት የኦሮሞ መሬት መሆኗን የሚቃወሙና የሚፈታተኑ ካሉ ሐሳባቸው ኢትዮጵያን ሰኔን አያሳልፏትም። እግዚአብሔር ይስጥልኝ ዶክተር ሩንዳሳ። እኔ አሁን ጥያቄ ያለኝ አሁን በአለም ላይ በየትኛውም አሁን አትላንታም፣ ቶሮንቶ፣ ኒውዮርክ የተለያዩ የሰለጠኑ ሀገሮች ስንሄድ የከተማ ሜየሮች ከዛ ከተማ የተወለዱ አይደለም። አንዳንድ ቦታንም ከሌላ ሀገር የመጡ ናቸው። አሁን ቶሮንቶ የተወሰነ ከተማ ስትሄዱ ፎሬነሮች ናቸው። እንዳውም የዛ ሀገር ሳይሆን የኢትዮጵያ ህግ የተለየ ነው
ለምሳሌ አዲስ አበባ ነው እንጂ ታከለ ኡማ ኢንጂነር ታከለ ኡማ ከንቲባ ሊሆን አይችልም በቁ አይደለም ብሎ የሚያወሩት እነኚህ ሰዎች የትኛው ህግ ተጠቅሞ ነው ከየትኛው ኢትዮጵያ ህግ ላይ የለም በአለም ህግ ላይ የለም ይሄ ምንድነው የሚገልጸው ኢትዮጵያ አንድ ኢትዮጵያ የሚፈልጓትን ኢትዮጵያ አያፈርስም ህዝቡን አይለያይም መጀመሪያ ነገር ህግ ላልከው እነዚህ ሰዎች ህግ አቁ እነሱም ያቁት ህግ የሻይ ቤት ህግ ነው ድሮ ኤሌመንተሪ ስኩል ሆነን ዝምቦ ሻይ ቤት የሚባላል እዛ ጫት እየቃሙ በራድ እየጠጡ የሚያወሯቸው ወሬዎች እንጂ ህግጋትን ተከትሎ የሚወራ እንትን የላቸውም እውነትም አንተ እንዳልከው ለምሳሌ አሁን ገቨርነር ሸዋርዝኔገር እንግሊዝኛ እንኳን አሳምሮ አይናገርም ተወልዶ ያደገው ኦስትሪያ ነው ይመስለኛል ቦዲ ቢልደር የነበረ ሰውዬ ሪፐብሊካን ፓርቲ አባል ሆኖ ከዛ የካሊፎርኒያ ትልቁን ስቴት 50 ሚሊዮን ህዝብ የሚያክል ትልቁን ከተማ ማነው ክፍለ ሀገር መርቷል የዛ ሀገር ሰው አይደለም የለንደን ያሁኑ ሜየር የኢንዲያ ሰው ነው በትውልዱ የኢንዲያ ተወልዶ ያደገ ነው የትልቁ እንግዲህ ለንደን ማት ሚሊዮን ቢያንስ 10 እስከ 10 ሚሊዮን ባይ ዘ ዌይ ፓኪስታን ነው የፓኪስታን ሰው ነው ስለኛው ኦሪጂናል ስለዚህ እነዚህ ሻይ ቤት ጠጅ ቤት ገፍትር ጠጅ ቤት የሚውሉ ሰዎች ይሄን ያህል ዕውቀት የላቀ ዕውቀት ኖሯቸው ዓለም እንዴት ተሰነበተች ዓለም እንዴት ነው የሚኖረው እንዴት ነው ልዩነቶቻችንን አቻችለን መኖር የምንችለው የሚል ሐሳብ አምሯቸው ውስጥ ጨርሰው ነው አይመጣም ምክንያቱም እንዳልኩት የሻይ ቤት ሰዎች ናቸው አንድ ፌስታል ተጠቅልሎ ከእስር ቤት በአንድ ፌስታል አንድ ጫማና አንድ ሱሪ ተጠቅልሎ እስር ቤት የገባና ከዛ ሲወጣ እሷኑን ተጠቅልሎ የወጣ ሰው ወይ ዕውቀት የሌለው ወይ ሞራል የሌለው ወይ ቢያንስ ቤተሰቡ አስተላልፎ ያወረሰው ስነ ምግባር የሚጎል የሌለው ምንም አይነት ፈራ እግዚአብሔር የሚባል ነገርም በአምሯቸው ውስጥ የነበረና ያልነበረና አሁንም የሌለ እነዚህ ሰዎች ናቸው ስለ ሀገር ጉዳይ የሚያወሩት እና የሚያሳዝነው እንዳው ሰው ወዴት ሄደ ነው እንዴ እንደዚህ አይነት ቁጫጭ ተነስቶ ብቻ ዝም ብሎ የፈለገውን በሚጽፍበትና በሚናገርበት ጊዜ እነሱም ደሞ ሰው ሆነው መድረክ ተሰጥቷቸው አቴንሽን ተሰጥቷቸው ቦታ ተሰጥቷቸው ስለ ሀገር ጉዳይ እንዲያወሩ ማይቁ ሰብጀክት የለም ጂኦሎጂስት ናቸው አንትሮፖሎጂስት ናቸው ፖለቲከኛ ናቸው ስለ ኢኮኖሚ ጠይቃቸው ኢኮኖሚስት ናቸው እንደየት ራሳቸው ችሎ መኖር ያልቻሉ ቤተሰብ ያላፈሩ ሃይ ስኩል ያልጨረሱ ሰዎች ናቸው እና እነዚህ ሰዎች ስለ ሀገር ጉዳይ ስለ ስርዓት ለውጥ ስለ ህግ ሁሉን ህዝብ እኩል የሚያይ ህግ ለመፍጠር ዲቤት አድርጎ ካንተ ጋር አንድ ፓርላማ ላይ ቀርቦ exhaustively debate አድርጎ የትኛው ህግ ነው ምን አይነት ህግ ቢቀረጽ ነው ሁሉን ህዝብ ሊያሳትፍ የሚችለው ቢያንስ 51%ቱን የቮት ያደረገውን ህዝብ አላደል መወከል የሚችል የትኛው ህግ ቢወጣ ነው ምን ብለን ብንስማማ ነው ከዛ በኋላ ደግሞ ትክክል ያልሆኑትን እንዴት ማረም ይቻላል ከሂደት ጋር አይቶ ለምሳሌ አሜሪካ ውስጥ የተለያዩ ህጎች ተጽፈዋል ሄራ በኦሮምኛ ኮንስቲቲዩሽን ማለት ነው እነዚህ ህግጋት በየጊዜው በህዝብ እንትን አልተመቸንም ሲሉ አሜንድመንት ይደረጋል ወይንም ርማት ይደረግባቸዋል ስለዚህ በየትኛው ማቅጣጫ ተመልከት 360 ዲግሪ ዙሪያውን ተመልከት አንድ ገንቢ ሐሳብ ከነዚህ ሰዎች አንደበት ማግኘት አችልም ከነዚህ ሰዎች አስተሳሰብ ማግኘት አችልም ጥቅምም ቢሆን ጥቅማቸውን የነካ የለም የሆነው ግን አሁንም ወደ ዋና ነጥቤ ለመመለስ እኛም እናወራው ኢቭን ወራሪ ሆኖ እንኳን ከአውሮፓ ተነስቶ ለንግድና ለራሱ ማቴሪያል ፕሮግረስ ማቴሪያል ጌን ብሎ ለዛ ጥቅም ብሎ ተነስቶ አፍሪካ ወይንም ኢንዲያ የሄደ ነጭ ወደ ኋላ የተዋቸው ነገሮች አሉ ሃይማኖት አስፋፍቷል ስልጣኔ አስፋፍቷል ኢንዱስትሪያላይዜሽን አስፋፍቷል ኢንፍራስትራክቸር አስፋፍቷል ኢቭን ማኑፋክቸሪንግ ምን እንደሆነ
አስፋፍቷል ዛሬ ግሎባላይዜሽን የተመሰረተውና ያለውና ቆሞ ያለው በአሁኑ ወቅት በነዛ መሰረት አድርጎ ነው ማለት ነው እና ስተታቸውን ያርማሉ ስተታቸውን ይቀበላሉ እነዚህኮ ኤክስፓንሽኒስት ነው እንዳትልም እዛው ተወልዶ ያደገ ነው አንተኑን የሚመስል ጥቁር ሰው ነው የኔ ወገን ነው እንዳትል ወገናዊነትን የሚንቅ ቋንቋን የሚንቅ ባህልን የሚንቅ ማንነትን የሚያዋርድ በጣም ተራ የሆኑ አንደበተሩ ርቱ ያልሆኑ በጣም አሳዛኝ ፍጡራን ናቸው ስለዚህ በእንደዚህ ሰዎች አስተሳሰብ ኡነት ኢንዱስትሪ ኤክስፓንድ አድርጎ ይሄ አሁን ኢትዮጵያ የምትሉት ሀገር የማኑፋክቸሪንግ ሀገር ሆኖ የህዝቦች የነፍስ ወከፍ ገቢ ይሻሻላል ወይ ብለን መጠየቅ አችልም ከህዝብ ብዛት ቁጥር ስናይ ያለው ዲማንድ በጣም አይለኛ ነው ያለው ሰፕላይ ትንሽ ነው ለዚያም ኢንፍሌሽን ምን አይነት ኢንፍሌሽን አስከትሎ ብር የተባለው ነገር አንድ እንጀራ ስትበላ ምን ያህል ዝቅ እንደሚያደርግ በእነዚህ እንደዚህ አይነት ጭንቅላስ ባላቸው ሰዎች የተመራ ሀገር ነው ከምንልክ ጊዜ ጀምሮ እና በእነሱ ልጆች የልጅ ልጆች ነው በግን የሚያሳፍረውና የሚገርመው ነገር ደና ማሰብ የሚችሉ ሰዎች ለምን ወደዛ እንደማይወጡና እንደማይታዩ ሁሉ ጊዜ እነዚህ ገለባዎች ለምን ላይ ወጥቶ እንደሚሳፈፉ ሊገባኝም አይችልም እሺ እግዚአብሔር አቶ ሰየው የምትጨምረው ነገር አለ ለየት ባለ መልኩ በሁለት መንገድ ማስቀመጥ ፈልጋለሁ አንደኛ የኦሮሞ ህዝብ መሰረታዊ ጥያቄና ሰብአዊ መብቱ በፊንፊኔ ወይም አዲስ አበባ ላይ ያለውና በአዲስ አበባ ከተማ ነዋሪዎች የዲሞክራሲያዊ መብት ለሁለቱ ነጥለን መመልከት ይኖርብናል ለዚህ ሁሉ ዛሬ እኔም ከ6 አመት በኋላ አማርኛ ያናገረኝ ይሄንን ሁሉ ዲቤት ያበቃን ምንድነው የፊንፊኔ ወይም አዲስ አበባን ዙሪያ ከኦሮሚያ እምብርት ቦጭቆ አውጥቶ ልዩ የፌደራል መንግስት በታሪክም በምንም ተሰምተን ማትታወቅ መፍጠራቸው ምሳሌነት ያደረጉት ይገርበኛል ዋሽንግተን ዲሲ ነው ዋሽንግተን ዲሲ ግን ተስማምተውበት አንዱ ሁሉም በራሱ ስቴቱስ ስለሚፈልግ የፈጠሯት አሁን መሰረታዊ ጥያቄ ያቺ መሬት የማናት ነው የዛ መሬት ባለቤትነት በዘረፋ በትግሬዎች በወያኔዎች ከኦሮሞ ህዝብ ተነጥቃ ልዩ ያደረጋት ህግ ከተሻረ የኦዲፒም ሆነ ለመጪው ፓርቲ ኦሮሚያን የሚያስተዳድር የበላይነት የመብት የመሬቱነት የባለቤትነት መብት ካለው እኔ በአዲስ አበባ ውስጥ ግንቦትም ይሁን ሰኔ በላይም ይሁን ገመቹ ማንንም የአዲስ አበባ ከተማ የፈለገው ህዝብ መርጦ ቢያስተዳድረው ችግር አይደለም ለምን ዲሞክራሲያዊ መብት ነው ዲሞክራሲ እኔ እንደፈለኩት ብቻ ሊሆን አይችልም በመሰረቱ የከተማ አስተዳደር ዋና ተግባሩ ምንድነው ይሄ ነው መመለስ ያለበት ዛሬ በፌስቡክ ላይ ምንጫጩትን አይደለም ማየት ያለብን እኔ የሚያሳዝነኝ ግንዛቤ በቂ ግንዛቤ አላቸው የምላቸው በቂ የትምህርት ደረጃ አላቸው የምላቸው በየሌላው መላውን ዓለማት አንዋናል አስተዳደር መብትና ቢባለቤትነት ሁሉንም አይተው ከግንዛቤ ውስጥ አስገብተው በኢትዮጵያ ውስጥ ፍርደ ገምድልነት ተሰርቷል በአባቶቻችን ፍርደ ገምድልነት ተሰርቷል ይህንን ፍርደ ገምድልነት በሌላ ፍርደ ገምድልነት መልሶ ማስተካከል አይቻልም የዚችን ሀገር የዝን ህዝብ በወረራም ሆነ በጦርነት በማናቸው መንገድ ይሁን ለበቶ አመታት በጠላትነት ይሁን በዘመድነት አብረን ኖረናል የወደፊት እጣችን አብሮ እንዲሆን ለማድረግ
አመለካከታችንን ቀይረን በሰለጠነ አእምሮና በሰለጠነ አስተሳሰብ በወንድማዊ ፍቅር ላይ የተመሰረተ ገንቢ ሐሳብ ለማቅረብ ሙከራ ቢያደርጉ ዛሬ ምናልባት ኢንተርቴን የምናደርግበት ትንሽ ለየት ባለ መልኩ ይሆናል ግን በኦሮሞ ልጆች ከስከ እድሜ ልክ እስራት የወጣ ሰው ተመልሶ ዛሬ የኦሮሞ መብትና መሬታ ማንነት ላይ ጥያቄ ሲያቀርብ ማዳመጡ ትንሽ የደም ግፊት ያስነሳል በማናቸው መስፈርት ቢታይ የኦሮሞ ማንነት የፊንፊኔ ዙሪያ የመሬት ማንነት ከተመለሰ የአዲስ አበባ ከተማ ነዋሪዎች እንቀድም እንዳልኩት ማንንም ሜየር ቢፈርጡ የከተማውን አስተዳደር ቢመርጡ የከተማውን ህዝብ አገልግሎት ሰጪ ነው የከተማ አስተዳደር ሌላ ምንም ትርጉም የለው ቁሻሻ መሰብሰብ የቤቶችን የንግድን ቦታዎችን ማመቻቸት የከተማውን እድገት የከተማውን ደህንነት የከተማውን ከእሳት አደጋዎች መጠበቅ ከይሄን የመሳሰለ አገልግሎት ሰጪ ድርጅት ነው የከተማ አስተዳደር ማለት እንግዲህ ማንንም ይሁን ማንንም ህዝቡ የፈለገው ይሄንን አስተዳደር መርጦ ራሱ እንዲያስተዳድር እንዲጠብቀው ሰርቪስ ወይም አገልግሎት እንዲያቀርብለት በተሻለ መጠን የህዝቡ ፍላጎት መጠበቅ አለበት የማንም ከየትም ይምጣ ከጎንደር ይምጣ ከመቀሌ ይምጣ የዛች ሀገር ከተማ ግን አሁን ባለው አካሄድ ኢንጂነር ታከለ ኡማ አሁን ባለው ስርዓትና ህግ መሰረት ከማንኛውም በላይ የዛችን ሀገር ሜር የመሆን መብትም ብቃትም ያለው ሰው አገሩ ነው በስርዓቱ ባለው ህግ መሰረት የተቀመጠ ነው መጀመሪያ ኢንጂነር ታከለ ኡማ ለምን እዛ መጣ ሳይሆን ያንን ያመጣውን ስርዓት ያንን እሱን ሊያዛ ቦታ ሊያመጣው የቻለው ህገ መንግስት በመጀመሪያ ደረጃ አዲስ አበባን ከኦሮሚያ ነጥሎ ቡጭቆ ያወጣው ህገ መንግስት መጻረር ነበረባቸው ያንን አለኩት ችግሩ በሽታውን አይደለም ሲምፕተሙን ነው እያወጡ ያሉት እንግዲህ ይህ ወዴት ይወስደናል የሚለው ነገር ያበሻ ምሁራኖች አልቀው ቢያስቡበት የተሻለ መጠን ለምን ቢባል መዘንጋት የሌለባቸው ጉዳዮች አሉ ይህ ምንድነው ለዚች መንግስት ለውጥ ያመጣ የወያኔ መንግስት ለመገልበጡ መንስኤ የሆነው የመሬት የፊንፊኔ የማስተር ፕላን ጉዳይ ነው ለምን እንግዲህ የኦሮሞ ህዝብ ምን ያህል የልብ ቁስል እንዳለው በዛ ከተማ ላይ የልብ ትርታቸውን ያዩ አይመስልም ዛሬ ነገም ቢሆን የመሬት ነገር አጥንት ነው ይላል ኦሮሞ ሲተርት አይቀር ለማይቀር አብረን ለመኖር ህዝባዊ አንድነትና ሀገራዊ አንድነት ተፈጥሮ በእኩልነትና በወንድማማችነት በጎረቤትነት በዲሞክራሲያዊ ስርዓት አብሮ የመኖር እድል ለመፍጠር ዛሬ በአዲስ አበባ ከተማዎች ነዋሪዎችም ሆነ በተለይ ይህንን የቀሰቀሱ የግንቦታዊ አስተሳሰብ ያላቸው ከግንቦት ፓርቲ ጋራ ከግንቦት ሰባት ጋራ ግንኙነት ያላቸው አርቀው አስበውበት ይህንን የተንኮል መንገድ አቁመው ወደ እውነታው ተመልሰው ማቀዝቀዝ ይኖርባቸዋል ብዬ ገምታለሁ የታሪክን ሂደት ወደ ኋላ መመለስ አይችሉም ዛሬ ተአመጣጣችንን ተይመልከቱ ትላንት ከዛ 50 አመት በፊት የነበረው ኦሮሞ አይደለም ዛሬ ያለው ከ70 እና 80 አመት በፊት ሲገዛ የነበረ ሲገረፍ የነበረ መሬቱና ከብቱ ሲዘረፍ የነበረ አይደለም ያለው ሲጨፈጨፍ የነበረ በመንግስቱ ጊዜ መሬት ላራሽ ሆኗል ተብሎ
ሌላው መብቱ ሲነፈቅ ሲጠፈቅ አይደለም ወያኔ መጥቶ በክልል መሰረታዊ መንግስትን ራስን በራስን ተስተዳድር አድርጊያለሁ ሲል ተመለከተ ጊዜ ሰጠ አይል እልቂት ዘረፋና ጭቆና ሲሆን ተነሳ የመጨረሻውን ትዕግስቱን ጨረሰ እንደ ኦሮሞ ህዝብ ትዕግስተኛ በዚህ ዓለም ላይ የለም ምናልባት ቻይናዎች ከኦሮሞ ጋራ ይነጻጸራሉ በያውቃሉ በትዕግስት ይህን ህዝብ ነው እንግዲህ ትዕግስት ያስጨረሱ ያሉት ዛሬ በተለይ የአዲስ አበባ ከተማ ነዋሪዎች የግንቦት ፓርቲ አመለካከት ላይ ርቀው በጥሞና በበሰለ አመለካከት የዛሬን አተካሮና ፉከራ ሳይሆን ወደፊት እንዴት አብረን መኖር ይችላል የዛችን ከተማ ማንነት የማንነት የሚለውን ጥያቄ ግን ከጥያቄ ውስጥ ማንሳት አለባቸው በየነም መለከተው ይቅርታ አንዳንድ ጊዜ እንተባተባለሁ አይ ምንም ችግር የለም ዶክተሩ አንድ ነገር just እነዚህን ሰዎች በተመልካቾቻችን አምሮ ውስጥ ለመሳል ስለማን እንደምናወራ just ለመሳል ያህል እንግዲህ ብዙ ሞክር ያለው ምን አይነት ቃላቶችን ኮይን ባደርግ እነዚህን ሰዎች ይመጥናል ያልኩል ያስባለሁ እውነት ለመናገር እነዚህ ሰዎች ወይ ባይፖላር ዲስኦርደር ያለባቸው ባይፖላር እንግዲህ በአማርኛ ምን እንደሆነ አላቅም እውነት የተለያየ ማንነት ያላቸው ጭንቅላታቸው ውስጥ ወይ ባይፖላር ዲስኦርደር አለባቸው ወይ ደግሞ ሰይጣናዊ እንትን መንፈስ የተጠናወታቸው እንኳን ሰይጣን መኖሩን አላምንበትም ግን ሰይጣናዊ ስል ኢቪል የሆነ መጥፎ አስተሳሰብ ባህል የሆናቸው ሰዎች ናቸው ብዬ ነው ማስበው እንጂ ይኸው እንደ ስፓኒሽ ኮንኪስታዶር ሆኖ አንድን አካባቢውን ላቲን አሜሪካንን ኤፒሴንተር ኦፍ ኢኮኖሚክ ኮኔክሽን ለማድረግ ችሎታው ማልነበራቸው ቅድም እንደገለጽኩት ምኒልክ እነሱም ይብሎ የሚያለቅሱለት ወይ ያለ ስላሴ ወይ ደርግ ችሎታም አልነበራቸው ሐሳቡም አልነበራቸው እና በጣም በአለም ላይ የሚጠሉ እንደ ኮንኪስታዶር ያሉ ነፍሰ ገዳዎች ይሻላሉ ከነዚህ ማለት ኮንኪስታዶር ስል ከስፔን ተነስቶ መጥቶ ላቲን አሜሪካንን የአዝቴክ ሲቪላይዜሽን አጥፍተው በ1521ዎቹ አካባቢ የራሳቸውን የስፔን ቋንቋና ባህል ያመጡ ሃይማኖት ያመጡ ሰዎች ባንድ በኩል ቢጠሉም ያመጡትና ያበረከቱት ነገር አለ እነዚህ ሰዎች ግን ያመጡት ነገር የለም ቋንቋ የሚሉትንም ቢሆን ከዚህም ከዛም ተበጣጥሶ የተበየደ እንደዚህ እንደ እስር ቤት ዳባ ድሪቶ የተቀጣጠለ ቋንቋ ነው የተወሰው ቋንቋ ነው ትላንት የተወለደ እሱም የሚያኮራ አይደለም የስነ ጽሁፍም አይደለም የፍልስፍናም ቋንቋ አይደለም በአግባቡ ራሱን እንኳን መግለጽ የማይችል ቋንቋ ነው እና ምን እንደሚያኮራቸው ወይ ደግሞ ፐርሰናሊቲያቸው ምን እንደሆነ ባይፖላር ያልኩበት ምክንያት አንድ ነን ይሏል ባንድ በኩል ተመልሶ ግን አንድ አይደለንም ይሏል ይሄ ከተማ የኛ ነው ይላሉ ነገር ግን የኛ ብቻ ነው የአማርኛ ተናጋሪዎች ከተማም ነው ይላሉ የሆነ በራራም ብሎ ደግሞ አዲስ ስምም ያወጡለታል ሲፈልጋቸው አዲስ አበባ የሆነም ተብሏል እቴጌጣይቱ እዛ መጣ ያን ጸበልታት ባዛ መቀመጥና ከተማው ከዛ የተነሳ በፍሏ በዛ በፊንፊኔ ውሃ የተነሳ ከተማው መጀመሩንም ይክዳሉ ሶ ባንድ በኩል ባይፖላር ብትላቸው ወይ ደግሞ ሰይጣናዊ ናቸው ብትላቸው ወይ ደግሞ እንደ አሜሪካን ኒው ስኪን ምንድነው ይሄ ስኪን ሄድ ወይ ክሉ ክላክስ ክላን አይነት ዘረኞች ማለት ትችላለና ብዙ አይነት ፐርሰናሊቲ ነው ለምንድነው እንደ አሜሪካን ዘረኞች ብዬ ልላቸው የሚችለው የሆነ ሱፐርፊሻል የሆነ የበላይነት ስሜትም ነገር ይሰማቸዋል እንደየት ይለምናሉ ደግሞ እንደ የሆነ ሞራል ያለው አይነት ሰውም ደግሞ ህዝብም ደግሞ መቅረብ ይፈልጋሉ ግን ሞራል የላቸው ስለዚህ ይሄ ነው ብለን ማጨበጣቸው አይነት የወረዱ ሰዎች ሐሳባቸውና ድርጊታቸው የወረደ
ከመውረድም አልፎ ሁላችንንም ጥቁር ህዝቦች የሚያሳፍር ባህሪ ያላቸው ሰዎች በመሆናቸው እውነቴን ነው የምላችሁ አዝንባቸዋለሁ አፍርባቸዋለሁ እሺ look እኔ individualistic approach ወይንም የግለሰቦችና የህዝባዊ አመለካከትን ለይተን እንመልከት ግለሰቦች በተለይ በዘመኑ በሶሻል ሚዲያ በተገኘው አጋጣሚ የፈለጉትን መናገር ይችላሉ እብድም ላፕቶፕ ሴልፎን ፊለፊት ተቀምጦ የፈለገው ማለት ይችላል አንዳንድ ደግሞ ፐርፐስ ሆነ ብሎ ቅራኔ ለመፍጠር በግርግር ለመፍጠር በዛ ደግሞ ቅራኔ ውስጥ የራሴን አላማ አሳካለሁ ብሎ እንዲህ አይነት የሚያራምዱ እንደሚኖሩ መገንዘብ አስፈላጊ ነው ግን እነኚህ ሳይሆን መመልከት ያለብን አመለካከት ነው ህብራዊ አመለካከት ምን ተፈጥሮ ነው ይህ ጥያቄ መቼ ነው የተነሳው እስከ ዛሬ የት ነበር አሁን የኢንጂነር ታከለ ኡማ ጉዳይ ነው ማን ነው ይህን ጥያቄ መጀመሪያ ያነሳው ዶክተር አብይ ኢንጂነር ታከለ ኡማ እዛ የሾመበት ጊዜ የመጀመሪያን ጥያቄ አንስቶ ዘመቻ የጀመረው እሳት ነው የእሳት ቴሌቪዥን ናቸው እና ግንቦት ሰባት ናቸው ዛሬ ሄደው ይሄን ትንኮሳ እያሰራጩ ያሉት እነሱ ናቸው ለምን የኦሮሞ ህዝብ ከአብራኩ የመጣ በመድሩ ለስንት አመት ነው በኦሮሞ ዛሬ የነሱ እየተመለከቱ ያሉት አዲስ አበባን ብቻ ነው እንዴ አሰላ እኮ አላችሁ ሻሸመኔ እኮ አላችሁ ጭሮ እኮ አላችሁ አቦምሳ እኮ አላችሁ አምቦ እኮ አላችሁ ጅማም አላችሁ እስቲ ተመልከቱ ይሄን ሁሉ ህዝብ በማንኛውም በየትኛው አመጣጥ በስደት በጠመንጃ በጎራዴ በመድፍ ሁሉም ታጅቦ ያን ሁሉ ተቀብሎ ያን ሁሉ አበሳ ዘረፋ ንጥቂያ ሲሶን ተመልከቱ ወራላ የገባር ስርዓትን ተመልከቱ ያመጣበት የዛን ሁሉ በደል ችሎ ይቅር ብሎ ካሳ ሳይጠይቅ ይቅርታ እንኳን ሳይጠይቅ ተቀብሎ ጎረቤት አድርጎ ራስን አሳልፎ የተቀበለን ህዝብ ዛሬ ከአብራኩ የወጣ አንድ ምሁር ልጅ አንድ አስተዋይ ልጅ የዛንች ከተማ ከንቲባ ሆነና ስለሆነ ኦሮሞ በመሆኑ ብቻ ተነስታችሁ ዛሬ ይህን ያህል የምትፈጥሩት ለወደፊት እድላችሁ በአሰላና በሌሎች ውስጥ ላሉት ህዝቦች የራሳችሁን ደም አብራክ የወጡትን ምን አሰባችሁለት የናንተ አመለካከት እንዲህ ከሆነ እዛ ሁሉ ተሰራጭቶ ያለው ህዝብ እጣ ምን ሊሆን እስቲ ተመልከቱ ለዚህም ነው የአስተሳሰብ ድኩማን አንው ያመለካከት ድኩማን አንው የሰውነት እንጂ ስለዚህ ዶክተር እንዳሳ ያለው ነው ያመለካከት ችግር አለ ይህንን ግን አጢኖ ለተገነዘበ በሞራዊ አስተሳሰብ በስብዕናዊ አመለካከት አምሮ ያየሰው ዛሬ የኦሮሞ ልጅ ለዛ ከተማ አስተዳደር እጁን ዘርግቶ በልልታ መቀበል ነበረበት እንጂ በማሸማቀቅ የገጠሬ ልጅ የማን ልጅ የዛ ከተማ ነዋሪ አይደለም የዛ አይደለም ተወላጅ አይደለም
የዛ ከተማ መውለድ አይደለም ይሄን ደግሞ የሚነዙት ያውቃሉ ኦኬ ቀደም ነግሯል ዶክተር እንዳሳ ለንደንን የዓለማውን ካለማችን ታላቋን ከተማ የሚያስተዳድር ፓኪስታን ውስጥ ተወልዶ ያደገ እሺ ካልጋሪ ብትል የዛ ከተማ ዘቢ ወለድም ከሌላ መጤ ነው ሌሎች ከተሞች እንውሰድ በታለማችን ላይ ብዙ ከተሞች ዛሬ ዓለማችን ላይ ህዝቦች አየርላንድን እንመልከት የአየርላንድ ፕራይም ሚኒስተር ኬት የመጣል ዛሬ ስደተኛ ሚኒስትር የሆነበት ካናዳ ውስጥ ነው ያለው እንግዲህ እንደዚህ ከዚህ ዓለም ከእንደዚህ የሰለጠነው ዓለም የተመለሱና ይሄን ዓለም የሚያውቁ ተመልሰው ጉደር የተወለደ ልጅ እንዴት የፍንፍኔ የአዲስ አበባ ሜሪ ይሆናል ብለው ሲጮሁ እጅግ ያሳዝናል ስብዕናውንም ከጥያቄ ውስጥ ያስገባል ኦኬ ዶክተር ሩንዳሳ አሁን ብዙ ሰዎች አሁን እንደሚናገሩት እንዳውም ፊንፊኔ ወደፊት ለምርጫ መቅረብ የለባትም የኦሮሚያ ፕሬዝዳንት ወይም የኦሮሚያ ጉባኤ ወይም ፓርላማ ፓወር ወስዶ መሾም መቻል አለበት የሚሉ ብዙ የኦሮሞ አዋቂዎች አሉ ይሄን እንዴት አለ ጭራሽ ወደፊት ምርጫው መቅረት አለበት ፊንፊኔ ለምርጫው መግባት የለባትም ለምን የኦሮሚያ ክልልና ኦሮሚያ የራሱን የሚፈልገውን ሰው እዛ ላይ መሾም አለበት ብሎ ብዙ ተመራማሪዎች አዋቂዎች ኦሮሞ ያልሆኑ ሌሎች ህዝቦች ሲናገሩ ሰማለሁ ይሄ እንዴት ነው ተቀባይነት ይኖረዋል ምንስ ይመስላል ከገቆ አዎ ይኖረዋል ምክንያቱም ልንገር አንደኛ እኔ እዛ ስንኖር ፍንፍኔ ስንኖር የፍንፍኔ መጨረሻው እንትን ጫፍ የት እንደሆነ እናቃለን ለምሳሌ ከ22 ማዞሪያ በሰሜን በኩል አልፍም አሚቼ የሚባል አካባቢ በታች ወደ ሳውዝ ወደ ደቡብ ስትሄድ ጎፋ የከተማው ዳር ነበረ ይሄ እንግዲህ 20 ምናምን አመት በፊት ነው ጉለሌም ቢሆን እስከ ሾገሌ ሜዳ ራሱ ምናጠናበት ነበር ለሃይ ስኩል ማትሪክ ብለን ሾገሌ ሜዳን ያጠና ነበር ጫካ ነበር ማለት ዊንጌት ራሱ እንግዲህ ኦልሞስት ገጠር ነው ማለት ይቻላል እነ ቡራዩ ምናምን ድሮም ወደ ፍንፍኔ አካል አልነበሩም አስኮ ጀስት ፋብሪካ ነው የነበረው ሶ ምንድነው እንጂ ሌላ ነዋሪ በአካባቢ አልነበረም ምን ለማለት ፈልጌ ነው በእነዚህ በወያኔ ኢፒአርዲኤፍ የሚባለው ግሩፕ ስልጣን ካዘና አገሪቷን መራለው ብሎ ያው ስልጣን ከተቆናጠጠ ጊዜ ጀምሮ ግን ፍንፍኔ ከዛ ውጪ ነው ሄደው ከዛ ውጪ ያሉ አካባቢዎች አሁን የነገርኩ እንግዲህ የከተሞቹ ስም አሁን ትዝ አይለኝም አሁን ወደዚህ ወደ ፍንፍኔ ከተካተቱም በኋላ ስቲል በኦሮሚያ አስተዳደር ስር ናቸው ዛሬም አብዛኛዎቹ እነዚህ አዲስ 40% የፍንፍኔ አዲሱ አካል አሁንም በኦሮሚያ ስር ናቸው ግን ሰው እዛ ይኖርና መጥቶ እንትን ይሰራል ፍንፍኔ ወይ እንግዲህ ምን ፒያሳ ወይ መርካቶ ደርሶ ይመለሳል ልክ እንደ ድሮ ሰበታ ማለት ነው ሰበታንና አምቦን ራሱን ደሞ ካየው እንደው በቂ ኢንፍራስትራክቸር ቢኖር እኔ ራሴውን ከዚህ ከቤቴ ተነስቼ ሶሌክ ደርሼ ትልቁ ከተማ ደርሼ ለመምጣት አደቂቃ ነው የሚፈጅብኝ ምክንያቱም ጥሩ መንገድ ነው ያለው መኪና ጥሩ መኪና ነው ያለው በ20 ደቂቃ ውስጥ እጄ እመለሳለሁ ስራ ሰርቼ ጉደር ከኔ ቤት እስከ ሶሌክ ከተማ ያለውና ከፍንፍኔ መሃል እስከ ጉደር ወይ እስከ አምቦ ያለው ዲስታንስ አንድ ነው ያ ምንድነው አሁን ያለውን ሜር የሚያደርገው ራሱ የኦሮሚያ አካል ሆኖ ፍንፍኔ ሰብ ሲቲ እንደ ሰበርብ የምታየው ነው ማለት ነው ሲቲም ሳይሆን ሰበርብ ማለት ነው እንደዚህ ልክ ቨርጂኒያ ዲሲ እንደሚሆነው አይነት ስለዚህ ወዴት ነው እንግዲህ ሜዶ እንንስል ኦሬዲ በዚህ ሰዓት ኦሮሚያ ስር ነው ያለው
መርካቶንና ፒያሳን ብቻ አዋሬንና ካዛንቺስን ብቻ ነው እንጂ ያላካተተው ኦሬዲ አሁን አዲሱ 40% 40% አዲስ የተፈጠሩት ከተሞች ኦሬዲ ኦሮሚያ ስር ናቸው እና ትልቁ ኢንደስትሪ አትሊስት ያሉ ከተሞች ቻይናዎች ያመጣቸው አንዳንድ ኢንደስትሪ ያሉትም ደግሞ አሁን በአዲሱ 40% የፍንፍኔ አካል ውስጥ ናቸው እና ፒያሳ ውስጥ ሲኒማ ኢትዮጵያ ነው የምታየው ሌላ ነገር የለም ወይ ማዘጋጃ ቤት ነው መርካቶ ብትሄድ ምንም ኢንደስትሪ የለም የዝም ብሎ የኤክስቼንጅ ቦታ ነው ከዛ ውጪ ምን አለ ስለዚህ እውነት ነውና የሰዎች የሚሉት ቅድም እንዳልኩት የራሳችን የሆነ ነገር የራሳችን ነው ብለን ሌላ ሰው ቢጮ ልክ እኮ ነው አሁን እኔ እናንተ ተነስተን ዳላስ የኔ ነው ብለን እንደመከራከር ነው የኔ ዳላስ የኢትዮጵያ ነው ወይ አማራ ነው ብሎ እንደመከራከር ማለት ነው ወይንም ሎስ አንጀለስ ፍንፍኔ የአማራ ነው ብሎ ማለት እና እኔንጃ አማራም ባልም የለም በኔምነት አማራ አላቅም ግን ከጎንደር የተወለደ ሰው ወይ አማርኛ የሚናገር የሚወለድ እንደብራራ አማራ ምንም ይሁን ምንም እኔ አማራ ነኝ ብሎ ክሌም ካረገ የለም ማለት ይቻላል መካቸው አይደል የፈለጉትን ብሎ አማራነታቸው መካድ የለም ይወለ እሱን ማካነሳ ታንኪዩ እንደውም ስላነሳ አማራ አሁን እንግዲህ አማራ ሪጅን የሚባል አለ አማራ ማጆሪቲ ነው ተብሎ ሲነገር ከርሟል አሁን ባለን ስታቲስቲክስ እና ዴታ መሰረት የቅማንት ህዝብ የወይቶ ህዝብ ማጆሪቲ ነው አሁን በሚቀጥለው የህዝብ ቆጠራ ሜቢ አማራ የሚባል ነገር ልታጣ ነው ማለት ነው ላና እዛስ ባንገባ የተሻለ ይመስለኛል look you cannot censor me እኔ ስለ አይዲያ ነው የምንነጋገረው censorship ማ የንተናገር የንንተው ማለት አይደለም እኛም ያንተም የራስን ሐሳብ እየሰጠን ነው እኛም የመሰለንን እየሰጠን ነው ይሄ ነፃ መድረክ ነው all I'm saying is አማራ የለም አይነት አይደለም ዲቤቱ ዞሮ ግን አንተ ላልከው ጀስት አጭር መልስ ለመስጠት ያህል ባጭር ጊዜ ውስጥ ሄደን ምን ልናየው ቁጭ ብለን እየጠበቅን ያለነው አዲስ እውነተኛ ህዝብ ቆጠራ ከተደረገ የአማራ የተባለው ማን እንደሆነ ልናውቅ ልንሄድ ነው ያ ይሄንን አሁን አትናገር የሚሉት ሜቢ የኦፒዲዮ እና የአማራ ሪጅን ፖለቲካ እንዳይበላሽ እና ወያኔ እንዳይደሰት ከሆነ I care less about that አመለካከቴ እንኳን እንደዛ ሳይሆን አስተሳሰባችንን በያዝነው ነጥብ ላይ ትንሽ እናጥብ እንጂ ያይዛች ሀገር ችግር በጣም ሰፊ ነው በጣም ኮምፕሊኬትድ ነው እያሰፋን ከሄድን ትንሽ ይበዛብናል ለማለት ያህል እንጂ let's see Sayyo አንድ አሁን ነው ያን ጥያቄ በቀደም ሀገር ችግር የነዚህ ሰዎች ጭንቅላት ነው የኛ ጭንቅላት ነው እውነትን ነው በጣም ደካሞች ነን ምክንያቱም አንተ የራስ የሆነውን የኔ ነው ካላል exactly መጥቶ የኔ ነው ብሎ ካንተ ጋር ሊጣላ ነው እዛው መግባት አልነበረብንም ነው አንድ ፈረንጆች የሚሉት አባባል አለ you cannot negotiate your right በመብትህ ላይ መደራደር አትችልም መብትህ ነው አሳልፈ መስጠት አትችልም ልትደራደርበትም አትችልም አንድ ጊዜ ትንሽ ምሳሌ ላምጣና የተወሰነ ትንሽ ጋር ማናጀር ነበርኩ አንድ ሰራተኛ መጣና ፕሊዝ ታክስ ስለበዛብኝ እኔ ኦቨርታይም ፍልኩትን እሰራለሁ በካሽ ስጡኛል ኖ አይቻልም ግብር መከፈል አለበት ጊዜ አይ እኔ ኦቨርታይም ሰርቼ ኦቨርታይም አልጠይቅም የኦቨርታይሙን በካሽ ክፈሉ ነው በህግ መሰረት መብትህን አሳልፈ መስጠት አትችልም በኦቨርታይም ከሰራ የኦቨርታይም ሰዓት ሊከፈል ይገባል ግን አንተ ራስህ በገዛ ፈቃድ አሳልፈ መብትህን ሰሬንደር ማድረግ አትችልም ነው አሁን ወደ ዶክተር ቀዲዳ ጥያቄ ስንመለስ አንዳንድ ሰዎች ወይንም ምሁራኖች ወይንም የዚህ ተዋንያን
ምርጫ መካሄድ የለበትም አዲስ አበባ ወይ ፍንፍኔ ውስጥ የሚል አስተሳሰብ አላቸው በክልላዊ መንግስት መተዳደር አለበት ይላሉ ለሚለው ጥያቄ አይደለም እላለሁ ለምን ያ ደግሞ የዛ አይነት አመለካከት የህዝቦችን የዛችን ከተማ ነዋሪዎች ዲሞክራሲያዊ መብት መንፈግ ነው የራስ አጨርሳለሁ ምክንያቱም የራስን መብት ለማስጠበቅ የሌሎችን መብት መርገጥ የለብህ የሚል አመለካከት አለኝ ለምንድነው ይሄ አመለካከቴ ለዚህ ሁሉ ያመጣን ቀደም እንዳልኩት ምንድነው የዛች ያቺ ከተማ የተቀመጠችበት ቤቶችና ፎቆቹ የተሰሩበት የተቆረቆሩበት ምድር የማናት የዛች ምድር አፈር ባለቤት እከሌ ነው ተብሎ ከታመነና በህግ ከተደነገገለት በዛች መሬት ላይ የሚኖሩ ሰዎች በዲሞክራሲያዊ መብታቸው ተጠቅመው የፈለጉትን አስተዳደር የመምረጥ ዲሞክራሲያዊ መብት አላቸው ላለው ለምን ለይተል እንመለከት የምንገባው ጉዳይ አለ ሰዎች ያልተገነዘቡት ጉዳይ አለ የክልላዊ የሶስት አይነት መንግስት ነው ያለው ዛሬ ባለንበት ሀገር የሶስት ደረጃ መንግስት ነው ያለው ፌደራል ገቨርንመንት ሪጂናል ገቨርንመንት እና ሙኒሲፓል ገቨርንመንት ነው ያለው ይሄንን ዛሬ ዓለማችን እየተዳደረችበት ያለ ስርዓት የወደፊትም የዲሞክራሲያዊ ስርዓት መንገድ ነው የሪጂናል ገቨርንመንትን ዲሞክራሲያዊ መብት ሰጠ የሲቲ አድሚኒስትሬሽን መብት የሲቲ ሬዚደንቶችና ነዋሪዎች መብት መፈቀድ it's ዲሞክራሲያዊ አንቲ ዲሞክራሲያዊ ነው በመሰረቱ ስለዚህ የፊንፊኔ መሬት የኦሮሚያ ክልል ውስጥ ከሆነች የኦሮሞ ህዝብና የክልሉ አስተዳደር ሊኖረው የሚችል የበላይነት ስልጣን አለ ይሄ ምንድነው ለምሳሌ ያለንበትን ኦንታሪዮን እንውሰድ ኦታዋ is the capital የካናዳ ዋና ከተማ ናት ካሌላው ከካናዳ ሁሉ የተውጣጣ እዛ ነው ያለው ግን በኦንታሪዮ ፕሮቪንስ ስር ናት ያለው የኦንታሪዮ አስተዳዳሪ በማናቸውም የኦንታሪዮ ከተሞች ላይ የሚያወጣው ህግ ደንብ ድንጋጌዎች በዛ ከተማ ላይ ይተገበራል በዚህ ፕሮቪንስ የዚያ ክልል አስተዳደር እንደዛ በመሃል ከተማው በሚሰበሰቡ ግብሮች ሼር አለው አሰባሳቢው የክልል መንግስት ነው የግብር መጠን የሚተምነው የአካባቢ የሚተምነው የክልል መንግስት ኦኬ ሰዮ አሁን አልክ ኦኬ አንተ ያልከው ምርጫ መስጠት አለበት ህዝብ መጠበቅ ኦኬ ፋይን መልሰ ደግሞ መንግስት የኦሮሚያ ክልል ፍንፍኔ የኦሮሚያ ከተማ ስለሆነ የኦሮሚያ መንግስት በፍንፍኔ ላይ የበላይነት ሊኖረው ይገባል አልክ how እንዴት ሁለቱም ማቀናጀት እንችላለን for example እንበል ፍንፍኔ ዛሬ የፈለገ መልሶ ታከለ ኡማን መረጠው ኦኬ ግን የኦሮሚያ መንግስት ታከለ ኡማን አይፈልገውም እንበል ታከለ ኡማ ምርጫ ቢደረግ ዛሬ በነፃ እንደሚመረጥ በትክክል ከተመረጠ ይመረጣል ግን ሌላውም አሁን ኦሮሚያ የበላይነት ሊኖረው ይገባል የምትለው ትክክል ነው ሌላው ደግሞ ለምርጫ ማቅረቡ አሁን አዲስ አበባ ባለው 2-3 መንግስት ምክንያት የኦሮሞ ህዝብ በተለያየ መንገድ ጭቆና ተደርጎበት ከአዲስ አበባ እየተገፋ ነው ኦሮሚያ ፍንፍኔ ኦሮሚያ ክልልም ሆነ ኦሮሞ ብዙ በዛ ላይ ተወካይነት የለውም በፖፑሌሽንም በንግድም በተለያየም ኦሮሚያ በቂ እንደ ህዝብ ብዛቱ ፍንፍኔ በኦሮሚያ እንደመሆኑ መጠን ህዝቡ ከሌላ ቦታ የፈለሰ ነውና ኦሮሞ ህዝብ ትክክለኛ ውክልና ሊኖረው አይችልም ይሄ እውነተኛ ዲሞክራሲ እስከሚመጣ ድረስ
አንተ በግማሹ እንዳልከውና ሩንዳሳ ሙሉ በሙሉ እንዳለው የኦሮሚያ ክልል ፕሬዝዳንት ፎር ኤግዛምፕል ዶክተር ለማ የበላይነት ሊኖረው ይገባል ኦሮሚያ ፍንፍኔ ላይ ዶክተር አብይም ሳይን ዶክተር ለማ ነው መወሰን ያለበት የሚሉ አሉ እንዴት ሁለቱን አሁን ዲሞክራሲያዊውን አንደርስታንድ ትክክል ህዝብ የፈለገውን የራሱ መምረጥ አለበት ዲሞክራሲ ብለን ደግሞ ሌላ ጊዜ ማፍረስ የለብንም ግን ያንን ሁለቱን እንዴት ማቀናጀት እንችላለን ቆይ ሳዮ ይጨርስና ዶክተር ሩንዳሳ በጣም ጥሩ ሉክ ዲሞክራሲያዊ መብቶችን ከአንድ ቦታ ጀምረን ኤክሰርሳይዝ ማድረግ አለብን ማሳደር የምናሳድር ከሆነ የዲሞክራሲያዊ ሂደታችንን ማራዘም ይሆናል ይህ እንዳይሆን በክሊር ላስቀምጥ ምሳሌዎችን አሁን ባለው ስርዓት የኦሮሞ ህዝብ ከዛ የተገፋበት ለምንድን የፍንፍኔ ከተማ አባት የባለ ፈላጭ ቆራጭ የመጣ መንግስት ስለሆነ ያካባቢ የመጣው ሁሉ ያካባቢን ህዝብ ለመዝረፍ እንጂ ለአካባቢ ህዝብ መብት የማይቆረቆር ጭቆና ዘረፋ ግርፊያ የማይቆረቆር መንግስት ነው ይገባናል እሱ ግን አሁን ይሄ ፓወር ኦፍ መለየት የሚያስፈልገው ሪጂናል ፓወር የሪጂናል ገቨርንመንት የአክልላዊ መንግስት ምንድን መብት ምንድነው ስልጣን የከተማውን ራሱ ክልል የከተማውን በማናቸው አገሮች እንደምናየው ስልጣን አለው የመወሰን የመከልከል ከተማውንም ኢቭን አድሚኒስትሬሽን ሪቮክ የማድረግ ስልጣን አለው ለምሳሌ ቴክ ዋሽንግተን ዲሲ ሜሪያም ቤሪ he was a mayor ነበር ዋሽንግተን ዲሲን ገደል ውስጥ አስገብቶ ኪሳራ ውስጥ ያስገባት ምንድነው ያደረገው መንግስት they overtake አደረገ በተለያዩ ከተሞች ውስጥ የተደረገ ነው የክልል መንግስት ያዛች ከተማ የአካባቢው ነዋሪዎችና የክልሉን ህግና ስርዓት የማትከተል ከሆነ የክልሉ መንግስት የዛን አስተዳደር የማፍረስ የማስተካከል የመወሰን መብትና ስልጣን ይኖራል ይህ ካልሆነ ግን የክልሉ መንግስት በምድሩ ላይ በማናቸው በአምቦና በጉደር ላይ ያለው ስልጣን በአዲስ አበባና ፍንፍኔ ላይ the same power ሊኖረው ይገባል ያ ካልሆነ አዲስ አበባ ለብቻዋ በመሬቷ በኦሮሚያ ስር ናት ተብሎ ሰሚ አውቶኖሚየስ የሆነ አሁን ባለችበት መንገድ ከሆነ በጣም አስቸጋሪ ነው ምርጫ ማድረጉ ራሱ ወደ በለጠ ቅራኔ ውስጥ ሊያስገባ የሚችል እንዲያውም ያ ምርጫ ወደ መጥፎ ቅራኔ ውስጥ ሊከት የሚችል ይሆናል በዛ አንግል ከተመለከቱ yes they are right የአዲስ አበባ ነገር የፍንፍኔ ነገር ቢያድር ምንም ማለት ግን የምለውኔ የክልል መንግስት መብትና ስልጣን በማናቸውም ክልል ላይ ያለው ዲፋይን ከተደረገ ከዛ የሚያገኘው ግብር መወሰን የሚችል ከሆነ በራሱ በከተማው ላይ የኦሮሞ ህዝብ መብትና ጥያቄ መወሰንና መተግበር የሚችል ከሆነ የአዲስ አበባ ወይ ፍንፍኔ ከተማ ነዋሪዎች የከተማቸውን አስተዳደር ሰርቪስ አድሚኒስትሬሽን ቢመርጡ እኔ ይሻላል ብዬ ነው የማምነው እሺ ዶክተር ሩንዳሳ ሁለት አብይ ጉዳዮች ተቀላቅለዋል እዚህ ሳዮ ያለው ብዙም ከኔ ልዩነት ባይኖረው ምንድነው እሱ የሚለው የከተማ ነዋሪዎች መብቶችና የክልሉ መንግስት መብት ምን ይመስላል የሚለው ነው ለማብራራት እየሞከረ ያለው በዛ ብዙ ማንራራቅ ምን ማለት ነው ይሄ እንደዚህ
ፕሌን ቋንቋ ስናስረዳ ትራራቁት አንተ ፍንፍኔ ከተማ ኦሮሚያ ለሜሮቱን ኦሮሚያ መንግስት መወሰን አለበት ነው እሱ ደግሞ በምርጫ መሆን አለበት ነው የሚለው ላብራራ እውነት ለመናገር ለምሳሌ ፍንፍኔ ብቻም ሳይሆን እንደ ፍንፍኔነቱ ሳይሆን ራሱ አሁን ያለው ስትራክቸር ስተት ነው ለምንድን ነው ስተት አፖይንቲዎች ናቸው እነዚህ መንግስት ነው ያን ሰውዬ ወስዶ ቁጭ ያደረገው እንጂ ታከለውማ ህዝቡ መርጦት እንዳይደለ እናቃለን አፖይንትድ ነው እስካሁን ድረስ ያሉት በሙሉ መንግስት ሾሞ ነው ያስቀመጣቸው እዛ ብቻም አይደለም አምቦ ወይንም ድሬዳዋ ወይንም እንትን ጊኒ ወይ አበሎ ብትሄድ ወይ ቤጊ ብትሄድ እነዚህ ስልጣን ላይ ያሉ የክልሉ መንግስት ወይንም የፌደራል መንግስት ሾሞ ያላካቸው ሰዎች ናቸው እንደዚህ መሆን አልነበረበትም መሆን ያለበት let's say ላፍቶ ክፍለ ከተማ አሁን ነፋስ ልክን ምናምን እነዚህም በሙሉ ያጠቃል so ላፍቶ ክፍለ ከተማ ራሱን የቻለ ሲቲ ነው ስለዚህ ሲቲ ካውንስለርስ ሲቲ ኮሚሽነርስ ሜየር እነዚህ ህዝቡን ምረጡኝ ብሎ ለህዝቡ እንዲያደርግላቸዋለሁ ብሎ ወጥቶ ይመረጣል ሜየርም ይመረጣል ማንንም ሰው ሊሆን ይችላል አሁን የኤትኒክ ባክግራውንዱ እዛ ወሳኝ አይሆንም ምክንያቱም ሰውየው ታታሪ ነው ወይ ለከተማው እድገት የሆነ ነገር ያመጣል ወይ ጥሩ ፕላን አለው ወይ ብሎ ህዝቡ አውጥቶ ከመረጠ let's say ብራኑ ነጋ ምረጡኝ ብሎ በራሱ በሚኖርበት ክፍለ ከተማ ላፍቶ ከሆነ ላፍቶስ ከተመረጠ ብራኑ ለዛ አካባቢ የሆነ ነገር ያመጣል አዋሬም እንደዛ ይሆናል ቀበናም እንደሱ ይሆናል ወይንም ወረዳ 2 ብሏቸዋል ስለዚህ ፍንፍኔ ራሱ ተከፋፍሎ ነው መሆን የነበረበት ለምሳሌ እዚህ አሁንኛ ጋር ሶሌ ካለ ሳንዲ አለ ሰብ ከተሞች አሉ ዙሪያው እያንዳንዱ ሲቲ የራሱ በጀት ታክስ ይሰበስባል ታክስ ዛው ያስቀራል ለፖሊስ ለትምህርት ቤት ለመንገድ ለተለያዩ ነገሮች በጀት ይመድባል ፖሊስ ራሱ ይቀጥራል ይገርማል አሁን አንተ ከምትኖርበት አትላንታ ኤሪያ ያለው ፖሊስ ሌላኛ ፖሊስ እና እናንተ አካባቢ ያለው ፖሊስ የተለያየ ነው በጀታቸውም ወጪውም ራሱ የሚመጣው ህዝቡ ራሱ ከሚያወጣው ወጪ ነው ስለዚህ የህዝቡ መብት የከተማው ህዝብ መብት ሙሉ በሙሉ እንዲከበር ከተደረገ ህዝቡ እጃውጥቶ የፈለገውን አንተንም ይሁን ብራኑ ነጋን ይሁን እስክንድር ማሊ ምን የፈለገ ሰው ይምረጥ ህዝቡ ይሆነኛል ካለ አሁን ኤትኒክ ይቀራል ማለት ነው ኤትኒሲቲ ይቀራል ችሎታ ይሆናል ሜሪቱ ችሎታ የሰዎቹ ችሎታ ይሆናል ማለት ነው ወደ ታክስ መሰብሰብ ሲመጣ እዛ ላይ ነው ብዙ እንትን ምንድነው ብዥታ የፈጠር ነውና ግን ፍንፍኔ በኦሮሚያ ከተማ ኦሮሚያ ገቨርንመንት መንግስት የኦሮሚያ አስተዳደር ሪጂናል ገቨርንመንት ውስጥ ስለሆነች አስተዳደር ውስጥ ስለሆነ ከዛ የሚገኘውን ተፋሰስ ወይንም ገቢ ከታክስ የሚሰበሰበውን ገቢ እንግዲህ በተዋውሎ ካሉት ከተሞች የተወሰነ ማግኘት ይችላል የተወሰነ ፐርሰንቴጅ ፌደራል ገቨርንመንትም የተወሰነ ፐርሰንቴጅ አሁንኛ እዚህ ታክስ ስንከፍል አይታችሁ ከሆነ የስቴት ታክስ እንከፍላለን የፌደራል እንከፍላለን ላይሰንስ ስናወጣ ደግሞ ላለችን ባለንባት ከተማ ውስጥ ታክስ እንከፍላለን ለስቴቱም እንከፍላለን እንደ ላይሰንስ አወጣጡ ነውና ፊ የሚሰበሰበው ገንዘብ የሚሰበሰበው ተለያየ መንገድ ነው ያ የተሰበሰበው ገንዘብ ደግሞ የሚከፋፈሉት ባደረገው ስምምነት መሰረት እሱ መሰረት አድርገው ነው ግን መብትን በተመለከተ ሰዮ ትክክል ነው የከተማው ህዝብ ማን ነው የሚሰራልኝ ያንን ከተማ ለማሳደግ ብሎ የፈለገ ሰው መምረጥ እንዲችል እና ተሹሞ የሚመጡ ምስላኔዎችና ጭቃሹሞች መቅረት አለባቸው ኦኬ የምትሉት በእያንዳንዱ አሁን ከፍተኛ ነው የሚባለው መሰለኝ እዚህ ጋር ካውንቲ ወረዳ ሆነ አኛ ከየዱሮ አሁን በምን እንደሚዱሮ በእኛ ጊዜ ከፍተኛ ነው የሚባለው አሁን ቀጠና ነው መሰለኝ ቀጠና ነገር ከፍተኛ የራሱ ሜር መምረጥ አለበት ሜርና ሲቲ ካውንስለሮችን
እሱ ደግሞ ተመልሶ ግብሩ አሁን ለምሳሌ እንውሰድ ቺካጎ የኢሊኖይ ዋና ከተማ አይደለችም ስለዚህ ሜሩ የዛ ከተማ የተለያየ ከተማዎች እዛ ላይ ተጠራቅሞ ቺካጎ ውስጥ ያሉት ለስቴቱ ለኢሊኖይ ስቴት ግብር ይከፍላል እንደ ተመልሶ ደግሞ ለፌደራል ለአሜሪካ መንግስት ግብር ይከፍላል ፊንፊኔ ውስጥ ያሉትም ሰዎች ግብር መጀመሪያ ዋናው የፌደራል መንግስት ያወጣል የዚህ ማለት ስቴቱም የራሱን ግብር አወጣ መሰረት ለኦሮሚያ ክልል ከየትኛውም ከፍተኛም ከየትኛውም ቀበሌ ለኦሮሚያ ነው መጀመሪያ ዋናው ለሲቲያቸው ለአካባቢያቸው ነው ግብር መክፈል ያለባቸው ከዛ ቀጥሎ ደግሞ ለስቴቱ ለኦሮሚያ ነው መከፈል ያለበት anything ገቢ የሚመጣ anything ከየትኛውም ፊንፊኔ ከተማ የሚመጣ ከካውንቲው ከአካባቢው ከቀበሌው አልፎ ለኦሮሚያ መግባት አለበት ከኦሮሚያ ደግሞ አልፎ የተወሰነ ፐርሰንት ለፌደራል መንግስት መግባት አለበት ይሄ የሚያከራክር አይደለም ይሄ መሆን አለበት የፊንፊኔ የኢትዮጵያ ብቻ ልዩ የሚያረጋው ነገር የለም በየትኛውም ዓለም ለካውንቲ ወይ አሁን እኔ ያለውበት ከተማ አትላንታም ቢሆን ያለውበት ሲቲ አትላንታ አይደለም ታከር የሚባለው አትላንታ ቦርደር ላይ ነው ያ የራሴን ታክስ ለታከር ከፍላለሁ ለስቴት ከፍላለሁ ለፌደራል መንግስት ከፍላለሁ እሱም ብቻ አይደለም ለትምህርት ቤት ያስከፍሉኛል ለተለያየ ነገር ተጨማሪ ያስከፍሉዋል ለሎካል አካባቢ ላለው ማለት ለስቴት ግዴታ መክፈል አለበት ካልከፈልክ ነገ መጥቶ ነው ስራ ከደሞዝ ወይም ከንግድን ዘግቶ የሚወልዱ ስለዚህ የፊንፊኔም ነገር የኢትዮጵያ ዶክተር አብይ መንግስት ይሁን የዶክተር ለማ መንግስት አሁን መነጋገርና እዚህ ላይ መወሰን ያለባቸው በየትኛውም ዓለም ባለው ኢትዮጵያ ልዩ አትወድም እናድጋለን እንሰለጥናለን ኢስት አፍሪካ እንዳውም የአፍሪካ እድገት ማሳደግ እንችላለን መሪ መሆን እንችላለን ከተባለ የዓለምን ፈር መውሰድ አለባቸው ያደጉትን ከተማዎች ምሳሌ ወስዶ ስራ ላይ ማወል አለባቸው ያ ከዋለ ይሄ አማራ ነው ይሄ ኦሮሞ ነው ይሄ ምንትሴ ነው መየር የፈለገ መሆን አለበት ስለዚህ እዚህ ላይ መሰራት አለበት ነው የምለው መንግስት አንድ ነገር ላክል ይቅርታ በጣም ለምሳሌ ባለፈው ጊዜ በአምቦ ሆቴል ሽያጭ የተነሳ ብዙ ነገር አይተናል ህዝቡ ድምጻችን አልተሰማም እና ያንን ሆቴል የገዛው በጣም ታሪካዊ የሆነ ቦታ የአምቦን ታሪካዊ ይዘት የሚያንጸባርቅ ቦታ በመሆኑ ድምጻችን የኛ ሰጀሽን ይግባበት ብሎ ህዝቡ ያኔ የሆቴሉን ሽያጭ እንኳን ያደናቀፈበትን ተመልከት ምን ማለት ነው ህዝብ የመረጠው ሰው ቢኖር ኖሮ ተሹሞ የመጣ ሳይሆን ከላይ ተሹሞ የመጣ ሳይሆን እዛው የአምቦ ከተማ ህዝብ ወጥቶ እከሌለኛ ይሆናል ሰውየው ምረጡኝ ብሎ ችሎታ ይሄ ነው የነን ነው ማደርግላችሁ ያየው ምርጫና ንግድ ላይ ማቀላቀል የለብንም ምርጫ በትክክል በዲሞክራቲክ ሀገር ከሆነ የፈለገ ሰው የባሰ ምርጫ መግዛት መብታት አለበት ያ ሜር ማነው ከንቲባ ነው የሚባለው የማንም ከተማ ከንቲባ ምረጡኝ ብሎ ህዝቡ ነው ወጥቶ ስለ ቢዝነስ አይደለም just የሰውን ድምጽ ለማለት ነው ይሄንን አሁን የህዝቦች የታፈነ ድምጽ ምን ያህል ህዝቦችን አንገብግቦ እንደሚያነሳሳ ያን ለማርገብ እንኳን ሰላማዊ እንዲሆን ለማድረግ የሚቻለው የህዝቦች ድምጽ ፊትለፊት ወጥቶ ገሃድ ወጥቶ ህዝቦች ድምጻቸውን እንዲሰጡ ሲደረግ ያዛ የማን ነው ህዝቡ የመረጠው የሚሉስ መንግስት አገባው እኔ እናንተንም አገባንም ያሸነፈ ሰው በዲሞክራሲ በሆነ መንገድ እስካሸነፈ ድረስ ስለዚህ አምቦ ከተማ ውስጥ ከንቲባ አድርጉኝ ብሎ ለምሳሌ አሁን አምቦ ከተማን የምታስተዳድር ልጅ ከነቀምቴ ነው የመጣችው ታሹማ ነው የፓርቲ አባል ስለሆነች ብቻ ከነቀምቴ ተወለደች ልጅ አሁን አምቦን ታስተዳድራለች ያ አግባብ አይደለም ምን ችግር አለው ብትመረጥ ስላልተመረጠች ችግር አለው አላልኩም የአምቦ ነዋሪ ሆና ታሹማ መምጣትና ህዝቡ ጃውጥቶ ቺቶንልናለች ስሞን አላቅም አያንቱት ከተማውን ልትመራልን የምትችለው ችግራችንን የምታቀው ወደፊት የኢኮኖሚውንም የኢንፍራስትራክቸር የትምህርት ቤት የፖሊስ የጸጥታ የሰላም ሁሉን ነገር ታቃለች እሷን ነው ጫልቱን ነው የምንመርጠው ብሎ ህዝቡ 51% ካገኘች ለተወሰነ 5 አመት ይሁን 4 አመት ይሁን
እንደገና ሁለቴም ሶስቴም ምረጡኝ ማለት ትችል ይሆናል ያንን ግን መወሰን ያለበት የኦሮሚያ መንግስት ነው የኦሮሚያ መንግስት ይሄንን ህግ ፋሲሊቴት ማድረግ አለበት ከዛ በኋላ ማን እንደተመረጠ ሴት ይሁን ወንድ ደሃ ይሁን ሀብታም አገባው የኦሮሚያ መንግስት አገባው ፌደራል ገቨርንመንት ግን ኦሮሚያ ጋር በተዋዋለው ውል መሰረት በጀት አሎኬሽኑ ከኦሮሚያ ተሰበሰበው ታክስ ምን ያህሉ ለፌደራል ይሄዳል ምን ያህሉ ለኦሮሚያ ይቀራል ምን ያህሉ ደግሞ እያንዳንዱ አምቦ ከተማ ለራሱ ያስቀራል አንተ ሙያ ስለሆነ ብዙም አንከራከርበት አንከራከርም ሙያ ነው ኢኮኖሚስት ስለሆን ካንተ ስለ ግብር ነገሮችን በደንብ ስለምታክ እኔና ሳየው ብዙም አንከራከርም ነው እዚህ ላይ አንድ ሐሳብ ልጨምርለት ፈልጋለሁ ጥሩ ነገር አስተዋወስከኝ ዶክተር ኢብሳ ሁለት ማጠቃለያ ሐሳቦችን በዚህ ላይ መወርወር ፈልጋለሁ ይሄ አንዱ ለመንግስት ሁለቱ ለመንግስት ይሆናል አንደኛው የኢኮኖሚክ አውታሮች በከተማ አካባቢ የኮንሰየ ሀብትና የፋብሪካዎች በዛች ከተማ ስር መሰባሰብ ወይም ጥርቅም ለወደፊትም ችግር ሊፈጥር የሚችል ነው ለምን በዴቨሎፕመንታል ኢኮኖሚክስ ያውቁታ ሪጂናል ዱዋሊዝም ይሉታል ባንድ ያለ አገሪቱን ሀብት ባንድ አካባቢ ብቻ ስታጠራቅም አንድ አካባቢ ሀብታም ሆኖ ሌላው ሲያጣ ለወደፊት የዛችን ሀገር ህልውና ሊነካ ይችላል ስለዚህ በአዲስ አበባ አካባቢ ብቻ ሳይሆን በሌሎችም እንዲያደርጉ ኢንቨስትመንቶችን ቢያስቡበት ላለው ዋነኛው ግን በዚህ መመላ የአዲስ አበባ ነው ፍንፍኔ ጉዳይ አሁን በኔ አመለካከት የዚህ ሁሉ ሩጫ የዚህ ሁሉ ረብሻ ግርግር ለመፍጠር ግርግር ለሌባ ያመቻል አሁን አንዳንዶቹ እንሰማለን ኦሮሞዎች አሁን እየተባሉ ናቸው ኦፒዲዮና ኦነግ እየተዋጉ ናቸው ስለዚህ በዚህ እነሱ ገና ሳይሰክኑ በግርግር ውስጥ ተራርጠን የዚህን አዲስ አበባ ጉዳይ እንንጠቅ የሚሉ ሰምቻለሁ በእንደዚህ አይነት አመለካከት የተሰነከ ካለ በጣም ተሳስታችኋል ኦሮሞ አንዳል የራሱ የሆነ አመለካከት ልዩነት ይኖራል እንደማንኛውም ህብረተሰብ የአመለካከት ልዩነት በመካከላችን አለ በአመለካከት ልዩነት ላይ የተመሰረተ አንዳንድ ጊዜ ልንጋጭም እንችላለን ግን በኦሮሞማና በኦሮሚያ ላይ ሲመጣ እኔም ሆንኩኝ ኦነግ ኦፒዲዮም ሆነ ኦፌኮ አባው ተኮሜም ሆነ ማንኛው አንድ ነው ይህ መታወቅ አለበት የኦሮሞ ህዝብ በማንነቱ በመሬቱ አንድ ነው አሁን ኦዲፒ ነው የሚባለው ኦኬ በፖለቲካ በመድራችንና በአንድነታችንን አይለይ ኦዲፒ ስለሆነ ኦሮሞነቱን አልክዶ በኦሮሞ ላይ ከመጣ በኦሮሚያነት ላይ ከመጣ ከተነካ እኔ ለኦዲፒ እዋጋለሁ አግዛለሁ እንጂ አልዋጋው ይሄን መታወቅ አለበት ምንም የሚያለያየን የለም ግን የዛች ሀገር መንግስት ያስባለበት የነኝን ግርግር ፈጣሪዎች መስማት ሳይሆን የወደፊት ህልውና የህዝባዊ ሰላምና አንድነትን ለመፍጠር ሲል ህዝቡ የፈለገው መንግስት ህዝቡ የመረጠው ምክር ቤት ህዝቡ የመረጠው ምክር ቤት ያጸደቀ ህገ መንግስት የወያኔ ሳይሆን ሁሉንም መብት የአካባቢዎችን መብትና ስልጣን በትክክል መዝኖ
የሚያስቀምጥ እስካልተፈጠረ ድረስ የዚህን ጉዳይ ቢያሳድሩት ይሻላል እላለሁ ለምን በና በሽግግር ውስጥ ነው ያለው በሽግግር ውስጥ ያለ ሰው ሁሉንም ችግሮች በአንድ ሌሊት ሊፈታ አይችልም በአንድ ሌሊት ሊፈታ የሚደረጉ ጥረቶች አጥጋቢ ፍሬያማ አይሆኑም ሁሉንም ማስደሰት አይቻልም በሽግግር ውስጥ ኃይል የለህም እየተንገራገርክ ነው የምትሄደው ስለዚህ እጅግ በጣም ወሳኝ የሆኑ የአገሪቱን ሆነ የህዝቦችን የወደፊት ህልውናና ህላዌ ሊነኩ የሚችሉ ውሳኔዎችን ህዝቡ ለመረጠው ምክር ቤትና ህዝቡ ለመረጠው አስተዳደርና መንግስት ቢያቆዩ የተሻለ ይመስለኛል ለምሳሌ የወሰንን በተመለከተ አሁን even anti-constitutional አለው ህዝብ መጀመሪያ የተቀመጠ ክልል አለ already የተቀመጠ በህግ ባለው ህገ መንግስት የተቀመጠ ክልል ድንበር እስካለ ድረስ በዛ ክልል ላይ ተመስርቶ ህዝቡ ገና የበኩሉን የኔ ነው ብሎ የመረጠው ሰው እስከሌለ ድረስ ይህ ነው መንግስቴ ብሎ እጅ አውጥቶ የመረጠው ሳይኖር የሽግግር መንግስት እንዴት አድርጎ የወደፊት የዛችን አገር እድል እጣ ይወስናል ይህ የድንበር ጉዳይ ሽርሽር ጉዳይ በቀላሉ የሚታይ አይደለም የዛችን አገር አብሮ የመኖርና ያለመኖር በአንድነቱ አብሮ የመቀጠልና የመበታተን እጣ ሊወስን የሚችል ውሳኔ ስለዚህ ከንዲ አይነት እጅግ ከባድ የሆኑ ውሳኔዎች የሽግግር መንግስት ቢቆጠር የተሻለ ነው ብዬ እገምታለሁ Thank you. Dr. Rundassa, ማጠቃለያ መስጠው ማጠቃለያ እኔ የሚታየኝ በዚህ በኢምፓየር ውስጥ ኢምፓየር ኢትዮጵያን ሳስበው ቅርብ ጊዜ የሚያቻለው እንደ የጨለማው ዘመን አውሮፓ ነው ማየው the dark ages ከማርቲን ሉተር በፊት የነበረው ዩሮፕ ፈጠራን የሚያጥላላ ፈጠራ ስል ቴክኖሎጂ ኢንቬንሽን ማለት ነው በዛን ጊዜ ሰይጣን ነው የረዳው እየተባለ ሰው ይገደል ነበር ስለዚህ በጭንቅላታ አስበ ቴክኖሎጂ መፍጠር አልተቻለም ኤሌክትሪክ አምፖል ብትፈጥር በዛን ሰዓት ሰይጣን ነው የረዳው ተብሎ ትገደል ነበር በኋላ ሉተር መጣና ፕሮቴስት አረጋለሁ ይሄ ስህተት ነው ብሎ በየሌሊቱኑ በየካቶሊክ ቤተክርስቲያን ዙሪያ እየሄደ ለጠፈ እነዚህን ስህተቶች ከዛ በኋላ ተከራከረ ህዝቡን አስተማረ ከዛ በኋላ አውሮፓ ከጨለማነት ወጥቶ ብዙ አይነት ቴክኖሎጂ ፈጠረ ሎኮሞቲቭ ያ ለኢንዱስትሪያል ሪቮሉሽን መንስኤ ሆነ ማለት ነው አሁን ኢትዮጵያ የሚባለው ኢምፓየር ልክ እንደ ዳርክ ኤጅስ ወይንም የጨለማ ዘመን ውስጥ ያለ በተወሰኑ ሰዎች ቁጥጥር ስር ያለ ያስተሳሰብ እስረኛ ኮንሸንስ ፕሪዝነርስ ነው ተጠቅላላ ህዝቡ ይሄን ያልኩበት ምክንያት እያንዳንዱ አካባቢ በራሱ የፈለገውን ሰው መምረጥ አልቻለም ወያኔ ያንን ሳደርግ የቀረውና የራሱን ሰው ወስዶ እየተከለ 27 አመት ህዝብን እንደዛ ሲያስተዳድር የነበረው ሲገዛ የነበረው በሚያምናቸው ካድሬዎች በየወረዳውና በየቀበሌው በየከተማዎቹ በማስቀመጥ ነው ደርግም ያንኑ ያደረገው ኃይለ ሥላሴም የራሱ ጭቃሹሞችና ምናምን ነበሩ ሚኒሊክም ይህ ዳርክ ኤጅስ ማለፍ የሚችለው ይህ የጨለማ ዘመን ማለፍ የሚችለው ህዝቡ ሙሉ በሙሉ መብቱን ሲጎናጸፍ ነው ለመጎናጸፍ ደግሞ በአካባቢ የፈለገውን ሰው የመምረጥ ነው
ነገር ግን እነዛ በአካባቢ በህዝብ የተመረጡ ሰዎች ስቲል ተጠሪነታቸው ለሚኖሩበት ስቴት ነው የአማራ የተባለውም ሪጅን የደቡብ ህዝቦችም ወይንም የሲዳማ በተለይ ወይንም ሌላም አሁን ሪጅን ነው ተብሎ ወይንም ራስ ገዝ ነው በተባሉ አካባቢዎች ሁሉ በዚህ መልክ ቢሰራ ወደ 90% ያለ ችግር ሙሉ በሙሉ ይቃለላል ከዛ በኋላ ያንዳንዱ ከተማ ነፃ ከሆነ እንዴት አርጎ ኢንቨስተሮችን እንደሚስብ የውጭም ሆነ የሀገር ውስጥ ኢንቨስተር መሳብ እንደሚችል ራሱ ተፍጨልጭሮ ኑዚ ኢንቨስት አርጉልኝ ለምሳሌ አሁን እዚህ ከተማ አይታችኋል አማዞን እነሱ ጋር መጥቶ ቢዝነስ እንዲከፍት ፌስቡክ ያንዳንዱ ከተማ መጥቶ ቢዝነስ እንዲከፍት የማያደርጉት የለም ኦሎምፒክ እዚህኛ ሶሌክ ከተማ እንዲሆን እንደውም ጉቦ ሰጣቸዋል ተብሎ የታሰሩ አሉ ምክንያቱም ያ ሜየር በህዝብ የተመረጠው ሜየር ቃል የገባውን ወደ ተግባር ለመተርጎም እንደዛ አይነት ውድድሮች ይፈጠራሉ ማለት ነው ስለዚህ ለኢኮኖሚ እድገት ለሰላም መስፈን ህዝብ ነፃነቱን መጎናጸፍ አለበት ያ አደብልስማ ኦሮሞ ወይንም የኦሮሞ ነፃነት ግንባር ተመረጠ ኦዲፒ የተባለውም ተመረጠ ማን ተመረጠ ማተር አረግም ህግ ብቻ ከተከበረ አስተዳድራለሁ የሚሉትም ህግ ቢያከብሩ የሰዎችንም የህዝቦችን መብት ቢያከብሩ ከዳርክ ኤጅስ ውስጥ ወጥተን ወደ ልክ እንደ አውሮፓ ወደ ጦራ ህይወት ያንዳንዱ ሰው ባጭር ጊዜ ይቀየራል ብዬ ነው ማስበውና አስተዳዳሪዎች ህግ እናወጣለን ባዮች ሌሎችም ላንድ ኤትኒክ ግሩፕ ቆም ያለው የኢትዮጵያ ብሎ የሚያለቃቅሱትም ይሄንን ቢረዱ መልካም ነው ላለው አመሰግናለሁ ተመልካቾቻችን የዛሬ እንግዶቼ ዶክተር ሩንዳሳ ሼቴና አቶ አህመድ ሰዮ ናቸው እኔም ከዶክተር ቀዲዳ ሾው ለኢትዮጵያ መንግስት የምለው በየትኛውም አገር የፌደራል መንግስት በክልሉ ከተማዎች ብዙ መብት የለውም የክልሉ አስተዳደር ነው መብት ያለው በየትኛውም የሰለጠነ ሀገር ማለቴ ነው ሌላ ሀገሮችን በደንብ አላቅም ይሄ የፍንፍኔና የተለያዩ በኦሮሚያም ክልል በአማራም ክልል ይሁን በደቡብ ክልሎች ያሉት ትልቅ ከተሞች በፌደራል ስር ያደረገው የኢፒአርዲኤፍ ወይም የወያኔ መንግስት የራሱን ጥቅም ለማስጠበቅ ስለሆነ ይሄ እንዲህ አይነት አስተዳደራዊ ሁኔታ በየትኛውም ዓለም ስላልለ በተለይ ዶክተር አብይ ለውጥ ያደረገ ባለበት በአሁኑ ሰዓት ይሄንን ህግ መለወጥ መቻል አለበት እያንዳንዱ ከተማ ፍንፍኔም ይሁን ድሬዳዋም ይሁን ባህር ዳርም ይሁን በትክክል በስቴቱ ስር መሆን አለበት በክልሉ መንግስት ስር መሆን አለበት የፌደራል መንግስት የራሱ የሚገባውን ጥቅም ከዛ ከተማ ማግኘት አለበት ያን ህግ ቀደም እንደተባለው ህግ አውጥቶ ከስቴቱ ጋር ተመካክሮ ህጉን ከወሰነ በኋላ የፌደራል መንግስት ከመንም በላይ የበላይ ህግ ይሆናል ስቴቶች በዛ በፌደራል ህግ መሰረት የራሳቸውን ህግ አውጥቶ ከዛ የሚገኘው ገቢ ሁሉ ከየትኛውም ከተማ የሚገባ መጀመሪያ ለክልሉ መግባት አለበት ከዛ በህጉ በተወሰነው መሰረት ለስቴቱ መግባት አለበት እንደዛ ከሆነ ይሄ የዘር ነገር የጭቅጭቅ በተለይ የፍንፍኔና የሌላ ትልቅ ከተሞች ጭቅጭቅ ይቀራል ኦሮሚያነቱ ማንንም ሊቀይር አይችልም ፍንፍኔ ኦሮሚያ ውስጥ ናት የኦሮሚያ ክልል ናት ስለዚህ ፍንፍኔ ለኦሮሚያ ነው ተገዥነቷ በየትኛውም ዓለም ለንደን ለዛላለው ስቴቱን እኔ በትክክል አላቅም ለዛ ነው እኔ የምኖርበት አሜሪካ ጆርጂያ ነው የምኖረው አትላንታ ይሁን ዙሪያ ያሉት ካውንቲ የሰበርብ ሲቲዎች ጠቅላላ ለስቴቱ ነው ተገዥነታቸው ፕሬዚዳንት ኦባማም ዱሮ ነው አሁን ፕሬዚዳንት ትራምፕ መጥቶ አትላንታ ሊገዛት አይችልም መጥቶ እዚህ እንኳን ሲመጡ የፌደራል ፖሊስ እንኳን አትላንታ የፌደራል መንግስት ሲመጣ የስቴቱን ፖሊስ ጠይቆ ፍቃድ ካገኘ በኋላ ነው መምጣት የሚችለው አዞ እንኳን ሲቲው ሳይፈቅድለት መምጣት አይችልም አሁን እዛ ለንደን ተሰማላችሁ ሲቲው ሜሩ ማነው ካኖ የሚባለው አዲሱ የፓኪስታናዊ ሜየር አልፈቅድም ትራምፕ እንዲመጣ ብሎ የሱ ፍቃድ ካላገኘ ትራምፕ ያን ሲቲ እንኳን ጉብኝት ማድረግ አይችልም የፌደራሉ የዛ የመንግስቱ የለንደን ብሪቲሽ መንግስት
ስቴቱን ማስገደድ አይችልም ስለዚህ ኢትዮጵያም ወደዛ መሄድ አለበት አሁን ያለው የዶክተር አብይ መንግስት ይሄንን ህግ ማውጣት አለበት ከዛ በኋላ ፊንፊኔ ውስጥ የሚመረጥ ወላሞ ይሁን ከምባታ ይሁን አማራ ይሁን ኦሮሞ ይሁን የሚያስጨንቅ ነገር የለም as long as ስቴቷ በኦሮሚያ ክልል እስከሆነች ድረስ እኛ የምንፈልገው እኔ ፐርሰናል የምፈልገው የመብት በብሔር ብቻ ተመርጦ ኦሮሞ እዛ ታከለ ኦሮሞ ስለሆነ ብቻ እዛ እንዲቀመጥ አይደለም ግን የምንለው አዲስ አበባ ወይም ፊንፊኔ ለኦሮሚያ ተገጂ መሆን አለባት ኦሮሚያ ዳይሬክት የራሱ ተጽዕኖ ሊያደርግባት ይችላል ስቴት ማን ነው ፌደራል መንግስት ከእጁ ማውጣት አለበት ነው ሌላው ሳዩ እንዳለው እኔ የራሴ መናገር ስላለብኝ ኦዲፒ ይሁን ኦኤልኤፍ ይሁን ኬኤፍሲ ይሁን ሁሉም የኦሮሚያ ድርጅቶች ምንም ስህተት ይኖራቸው ያጠፋሉ በጊዜ ግን የተነሱት ለኦሮሞ መብት ሊጣሉ ይችላሉ ሊስማሙ ይችላሉ ዛሬ ኦዲፒ እና ሌሎች ወይም አደበልሱማ ኦሮሞ ትንሽ ስለተቃረኑ ኦሮሞ ተለያየ ማለት አይደለም ኦሮሞ አንድ ነው ማንንም ሰው ኦዲፒን አሁን ለማ ላይ አንድ ሰው ቢነሳ የኦነግ ደጋፊም የኬኤፍሲ ደጋፊም የካኦ ደጋፊም ሁሉም ከኋላው የቆመ ነው ስለዚህ የተለያየ ኦሮሞን አንድነት ለሚጠሉ ህዝቦች እጃችሁን አንሱ ኦሮሞ በአንድነቱ በኦሮሞነቱን ማንንም ሊደራደር አይችልም ስለዚህ ፕሊዝ ለኢትዮጵያ አንድነት ኢትዮጵያ አህጉራዊውና ትልቁና ወደፊት ከሌላም አፍሪካ ሀገር ተሻሽላ እንድትገኝ ከተፈለገ ያንዱ መብት የራስን ለማስከበር ያንዱ መብት አትንኩ ስለዚህ ፍንፍኔ ምንጊዜም የኦሮሚያ ናት በኦሮሚያ ስር መሆን አለባት ነው ማለት በሰላም ሁኑ መልካም ሌሊት መልካም ቀን ይሁንላችሁ ከዚህ በፊት እንዳለው በዚህ ዶክተር ቀዲዳ ሾው ላይ ቀርቦ ዶክተር ሩንዳሳ አይወድም እንደዚህ የራሳቸውን አስተያየት ነው እንጂ የኔ ወይም የዶክተር ቀዲዳ ሾው ወይም የኦሮሚያ ኒውስ ኔትወርክ ሐሳብ አይደለም እዚህ ላይ ፍሪ ፕሬስ ስለሆነ ሁሉም ሰው ቀርቦ የራሱን አስተያየት ያለ ሴንሰር የማቅረብ መብት አለው እናንተ አድማጮች ናችሁ ትክክል ነው አይ ትክክል አይደለም ብላችሁ መወሰን የምትችሉት ስለዚህ አገራችንም ወደፊት ሁሉም ያሉት ሚዲያ አውታሮች ወደፊት ነፃ ፕሬስ ከመንግስት ነፃ የሆነ ከግለሰብ ከፖለቲካ ነፃ የሆነ ሚዲያ መፍጠር እና ወደዛ መግፋት አለባቸው እንላለን መልካም ቀን መልካም ሌሊት እንደገና እግዚአብሔር ይስጥልን እናመሰግናለን ዶክተር